ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ሰንበተ ክርስቲያን አለ። ሰንበተ አይሁድ አለችና ከዚያ ሲለይ ነው። ያውስ ቢሆን እንዲያው በከንቱ ነውን? 2 ቀን የሚያከብር የሆነ እንደሆነ አርብ በሰርክ ይወጣል፣ ሰኞ በነግ ይወርዳል። አንዱን ቀን የሚያከብር የሆነ እንደሆነ ቅዳሜ በሰርክ ይወጣል፣ ሰኞ በነግ ይወርዳል። እንዲህ እያለ እስከ ዕለተ ምጽአት ይኖራል። ጌታ የሚመጣው በዕለተ እሑድ ነውና በዚያው እንደወጣ ይቀራል። እስመ በዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን በአማን ተፈጸመ እንዲል። በዚህም ዕለት ቅዱስ ኤፍሬም ጥቂት የወይን ጠጅ ጠጥቶ እረፍት ሽቷል። ቅዱስ ጳውሎስ ጢሞቴዎስን እንደመከረው ኢትስተይ ማየ ራቆ አላህ ዳጠ ወይነ ትወስ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘር። ስለ ሆድህ በሽታ ውሃ ብቻ ትጠጣ፣ ጥቂት የወይን ጠጅ ጨምርበት ብሎ እመቤታችንም ቀድሞ ከምትመጣበት ሰዓት ቀደም ብላ መጣ። ለምን ትወደስከኒ በዛሬ ዕለት ለምን አላመሰገንከኝም አለችው። ቀደም ብላ ከመጣች ለምን እንዲህ ትለዋለች ብሉ ጥቂት የወይን ጠጅ ጠጥቶ እረፍት ሽቶ እንደተዋት አውቃ ዛቲ ዕለት ተአቢም ኩሎን ዕለታት ወይደሉ ይግበሩ ባቲ ኩሎ ግብረ። እመቤቴ ዕለቲቱ ከዕለታት ሁሉ ስለምትበልጥ በዚህች ዕለት ምን ሊያደርጉባት አይገባም ብዬ ነዋ አላት። እስመ ዛቲ ዕለት ተአቢም ኩሎን ዕለታት ወውዳሴሃኒ ተአቢም ኩሎን ውዳሴያ። ዕለቲቱ ከዕለታት ሁሉ እንደምትበልጥ ምስጋናዋም ከምስጋናዎቹ ሁሉ ይበልጣልና ወድሰኒ አመስግነኝ አለችው። ክርክር በሰኞ ተፈጽሟልና ባርክን ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ከዚህ ቀድሞ ሲያመሰግናት በአፍአ ባሉት እየመሰለ ሲያመሰግናት መጥቶ ነበረ። ከእንግዲህ ወዲህ ግን በውስጥ ባሉ በንዋየ ቅድሳቱ በመሶበ ወርቁ በተቋመ ወርቁ በማይጠንተ ወርቁ በበትረ አሮን እየመሰለ ያመሰግናታል። ውዳሴ ዘሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ተሰመይኪ ፍቅር ተብሎ ያመጣዋል። ቅድስት አለ ከ6ቱ ዕለታት ለይቶ አክብሯታልና በዕለተ እሑድ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ተሰመይኪ ፍቅርተ ኦ ቡርክት ማንስ ቡርክ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለች የምታሰጭ እመቤታችን የሥላሴ ባለሟልም ተባልሽ። አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን ከተለዩ የተለየች ከከበሩ የከበረች ቅዱሳን ነቢያት የሚያገለግሉባት ሁለተኛ ክፍል አንቺ ነች። እዴሁ ለልዑል ይቄምሮ ወቅሙር አዘግተ ጠፈሩ መስልስተ እንዲህ ወውስቴታ ጽላተ ኪዳን 10ቱ ቃላት ለተጽፋ በአጻብዒሁ ለእግዚአብሔር። እሊሁም በአጻባ እግዚአብሔር የተጻፉ 10 ቃላት ናቸው። በእግዚአብሔር ጣቶች 10 ቃላት የተጻፉባቸው 2ቱ ጽላት ያሉባት ሁለተኛ ክፍል አንቺ ነሽ። ጽላተ ኪዳን አለ ሕጌን ብትጠብቁ ጠብቃቸዋለሁ፣ ሕጌን ባትጠብቁ ግን አጠፋቸዋለሁ ብሎ ተካሂዶባታልና። እለተጽፋም አለ አሁን ጌታ ብራና ዳምጦ ቀለም በጥብጦ ብዕር ቀርጾ የሚጽፍ ሆኖ አይደለም፣ ቃሉ በግብረ አምላካዊ ተጽፎ ስለተገኘ ነው እንጂ። ቀዲሙ ዜነወነ በየውጣ የቀደመ ስሙን በየውጣ ፊደል ነገረ። የታምልክ ባይደ አምላከ ዘእንበሌ ብሎ አንድም ደገኛ ስሙን ነገረ። ቀዳሜ ፍጥረቱ ለእግዚአብሔር በሄሞት እንዲል አንድም ከስመ ሥጋዌ የቀደመ ስሙን ነገረን። ቀዳሚሆሙ ለአሕዛብ አማሌቅ እንዲል ምንታይቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ዘተሰባ እምኔኪ ዘእንበለ ውላጤ ሊክ ከሆነ ሳይተረጉም አይሄድምና ይህችውም ያለመለወጥ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የመድኃኒታችን የኢየሱስ ክርስቶስ የቀደመች ስሙ ናት። አንድም ዋሕድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በሥጋ በማኅፀኗ እንዲቀረጽ 10ሩን ቃላት በሁለቱ ጽላት ጽፎ በማኖሩ ነገረን። ይህስ እንደምንድን ነው ቢሉ እስራኤላውያን ከግብፅ ከወጡ በኋላ ጌታ ሙሴን ሕግ የምሠራልህ ነኝና ወደ ደብረ ሲና ውጣ አለው። ሙሴም አሮንና ሆርን ጠርቶ ከተማውን አስጠብቆ ይትተዋክሁ ይላል።
ምንም ምን ቢነሳባችሁ ግርግር አትበሉ ብሎ አስጠንቅቆ መክሮ ኢያሱን አስከትሎ ወደ ደብረ ሲና ወጣ። እሱን ከእግረ ደብር ትቶ እሱ ከተራራው ራስ ወጣ። 7 የእሳት መጋረጃ ተጋርዶ አገኘ። 6ቱን አልፎ ከ7ተኛው ገብቶ ቆሟል። ወነበቦ ይላል 34ቱን ቀን 570 ጊዜ ሲነጋገረው ሰንብቷል። 6ቱን ቀን በልቡናው ሲስልበት ሰንብቷል። ይህ 40 ቀን ይሆናል። እስራኤል ሙሴን እንደ ፈጣሪያቸው ያዩት ነበርና ቢዘገይባቸው ተሰብስበው ሄደው አሮን ግበር ለነ አማልክተ ዘይሃውሩ ቅድሜነ ወዘይጸብኡ ጸረነ እስመ ዝኩ ሙሴ ዘአውፅአነ እምድረ ግብፅ ይንአምን ዘኮነ። አሮን ከግብፅ ያወጣን ወንድም ሙሴ የሆነውን አናውቅም። ተመልሶ ወደ ግብፅ ሲሄድ ኤርትራ ሰጥማውም እንደሆነ ወደ አማቱ ሀገር ወደ ምድያምም ሄዶ እንደሆነ አመሌ ሲል በደብረ ሲና ያያት እሳት አቃጥላው እንደሆነ የሆነውን አናውቅም። ይኸው ቀረብን 40 ቀን ሆነው። ስለዚህ በፊታችን የሚሄዱልንን ጠላቶቻችንን የሚያጠፉልንን ጣዖታትን አሰራልን አሉ። እሱም አይሆንም ብላቸው እስራኤል ቁጣዋን ናቸውና በድንጋይ ወግረው በእሳት አቃጥለው ይገሉኛል። ደግሞ ባደርገውም ፈጣሪ ጣላኛል። ንጉሥ በመንግስቱ ጎልማሳ በሚስቱ ባላባት በርስቱ ቀናኢ እንደሆነ አምላክም በአምላክነቱ ቀናኢ ነውና ስምዓነ አምላክ ቀናኢ ወመስተበቅል ዘፈዲ ኃጢአት አበው ለአይለ ትውልድ እስከ ነሳልስ ወራብ ትውልድ ለለ ይጸልቁኒ ወለለስ ያፈቅሩኒ እገብር ምህረተ እስከ ናሰርቱ ምዕት ትውልድ እንዲል ምን ይሻለኛል እያለ ይህንን ሲያወጣ ሲያወርድ አንድ ሐሳብ መጣለ። እንግዲያውስ ከግብፅ ያወጣችሁትን ጌጣችሁን አምጡ አላቸው። አሁን አሮን እንዲህ ማለቱ እስራኤል ወርቅ በጣም ይወዳሉና ነገ ዛሬ ሲሉ ወንድሜ ሙሴ ይመጣልኛል እኔም ከጸብ እድናለሁ ብሎ ነበር። ግን ያዳቆነ ሰይጣን ሳያቀስ አይቀርም እንዲሉ መቼም ሰይጣን አንድ ጊዜ አነሳስቷቸዋልና ወንዶቹም ሴቶችም ከየትም ብለው ተለቅተው ተበድረው ዕለቱ ሰብስበው አመጡልን። ጉድጓድ አስቆፍሮ የወንዶቹም በአንድ ጉድጓድ የሴቶቹም በአንድ ጉድጓድ አድርጎ በእሳት አቃጠለው። እሳት ይበላው ምን ላድርግ እሳት በላብኝ ለማለት ነበር። ሰይጣን 2 ዓለም አድርጎ አወጣቸው። ይህ ምትሃት ይመስላል፣ ይህስ ምትሃት ይመስላል፣ በዚያው ላይ ይድበለበላል ብሎ ወሰበኮ ይላል። ብዙ አንጥረኛ ይከተለው ነበርና አስመትቶ አሰርቶላቸዋል። አንድ ጎኑን የወርቅ አንድ ጎኑን የብር አንድ ቀንዱን የወርቅ አንድ ቀንዱን የብር ጅራቱን የሐር ጎፍል አድርጎ እሉ እሙንቱ አማልክት ከእስራኤል ዛውፁ ከምድረ ግብፅ ከምድረ ግብፅ ያወጧችሁ አማልክቶቻችሁ እኚህ ናቸው። ዮም በዓለ እግዚእ የሰም በዓለ እግዚእ በዓሉን ነግ ሰለስት ታደርጉታላችሁ ብሎ ሰጣቸው። በፍና ተሳለቁ። እነሱ ያን ጣዖት ተቀብለው ይወርቁ ይነሱ ይዘፍኑ ያጨበጭቡ ጀመር። ጌታ ሙሴን አበሱን ሕዝብከ ወአሮንሁከ ሕዝብህ እስራኤልና ወንድምህ አሮን በደሉኝ ያሳዘኑኝ አለው። ጸብ በዚህን ጊዜ ተጀመረ። ሕዝቤ ይላቸው የነበረ ሕዝብህ አለ። አባት ልጁን ልጄ ሲለው ኖሮ በተጣላው ባበሳጨው ጊዜ ግን ሚስቱን ይህ ልጅሽ እንዲህ አደረገኝ እንደሚል ጌታ ሙሴ ህድገኒ ስዮሙ በመዓቴ ለእሉ ሕዝብ ወእሰይመከ በውስተ ሕዝብ ክቡድ ሙሴ እባክህ እነዚህን ሕዝብ ተወይላጥፋቸው አንተን በብዙ ወገን እሾምሃለሁ አለው። ሙሴም እምጥስዮሙ ለእሉ ሕዝብ ቀሴኒ መጽሐፈ ሕይወትከ ዘጸሐፍከኒ አቤቱ ጌታዬ እነዚህን ሕዝብ ከምታጠፋቸው እኔን ከባለሟልነትህ አውጣኝ ከሕይወት መዝገብህ ፋቀኝ አለው። እንከሰ አፍጥን ወሪደ ወሪደከ ኮንን እንግዲያውስ ፈጥነህ ውረድ ወርደህም ዝም አትበል ሥራ ቅጣ ብሎ 10ሩን ቃላት በሁለቱ ጽላት ጽፎ ሰጠው። ሙሴም ኢያሱን አስከትሎ ከእግረ ደብር ወረደ። ከከተማው በር ሲደርሱ ኢያሱ ምን ትሰምዕ ድምፀ ጸባኢት እሌቲ የየሉ ለቀት ሙሴ ወደ ሰልፍ የሚሄድ የአርበኛ ድምፅ እሰማለሁ። ምናልባት አሕዛብ አንተ አለመኖርህን አይተው በወገኖቻችን ላይ በጠላትነት ተነስተውባቸዋል መሰለኝ አለው። ኢያሱ አኮ ድምፀ ጸባኢት እሌቲ የየሉ ለቀት አላ ድምፀ ፋህሉ ለወይ ወደ ሰልፍ የሚሄድ የአርበኛ ድምፅ አይምሰልህ። እስራኤል ያልፈላ ጉሽ ጠጅ ጠጥተው የሆነውን ያልሆነውን ይቀበጣጥራሉ እንጂ አለው። ያረባ ጣዖት አቁመው ሲል ነው። ቢደርስ እውነትም ጣዖቱን አቁመው መሥዋዕተ ጣዖቱን ሰውተው ተረፈ መሥዋዕቱን በልተው ለጣዖቱ ሲወድቁ ሲነሱ ሲዘፍኑ ሲያጨበጭቡ አገኛቸው። ቢደነግጥ 2ቱ ጽላት ከእጁ ወድቀው ተሰበሩ። ዛሬ ከቄሱ ከዲያቆኑ እጅ ጻል ጽዋ ወድቆ እንደሚሰበር አንድም ተበሳይቶ በአንዱ ጽላት አንዱን ጣዖት በአንዱ ጽላት አንዱን ጣዖት ቢመታው
ሁሉም ተሰበረ። ያንን ከውሃ ይዞ ወርዶ አስፈጭቶ አስደቅቆ እያስበጠበጠ ቢያጠጣቸው የጣዖት ፍቅር ያለቀቀው ከግንባሩ ከከንፈሩ ላይ እንደ ለምጽ እየተቀሰመ ተገኝቷል። ያንን ምልክት አድርጎ ሌዋውያንን በጠባብ በር አስከብቦ እንግዲህ አባት ለልጁ ልጅ ለአባቱ አይዘን አይራራ ብሎ 3000 ሕዝብ አስፈጅቷል። ወአንፈስክንጉ ደቂቀ ሌዊ ለእግዚአብሔር እስከ መባል ደርሷል። ሙሴ በተሰበሩት ጽላቶች አዘነ። እግዚአብሔርም ሙሴ ሐዘንከኑ አዘንክ እንዴ አለው። አዎን አለው። ቀርከመ ቀዳሚ እንደ ቀደመው አድርገህ ቅረጽ አለው። እንደ ቀደመው አድርጎ ቢቀርጽ ቃሉ በግብረ አምላካዊ ተጽፎ ተገኝቷል። ይሄ ምሳሌ ነው። ጌታ የሰጠው የቀደሙት ጽላቶች የአዳምና የሔዋን ምሳሌ ናቸው። እነዚያ በጣዖት ምክንያት እንደተሰበሩ አዳምና ሔዋንም በዕፀ በለስ ምክንያት ከክብራቸው ከማዕረጋቸው የመዋረዳቸው ምሳሌ፣ ሙሴ የቀረጻቸው ጽላቶች የእመቤታችን ምሳሌ፣ እነዚያ ሁለት መሆናቸው የነፍስ የሥጋዋ በእነዚህ ጽላት ቃሉ በግብረ አምላካዊ ተጽፎ እንደተገኘ በእመቤታችንም ዋሕድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በሥጋ በማኅፀኗ እንዲቀረጽ 10ሩን ቃላት በሁለቱ ጽላት ጽፎ በማኖሩ ነገረን ያልነው ይህ ነው። ወኮነ አራጌ ለአዲስ ኪዳን ለብሉይ ኪዳን ለምድረ ርስት ለሐዲስ ኪዳን ለመንግሥተ ሰማያት አስታራቂን ሆነ። አንድም ለብሉይ ኪዳን ለኦሪት ለሐዲስ ኪዳን ለወንጌል አስታራቂን ሆነ። በዊዘ ደሙ ቅዱስ አንጽሖሙ ለማይምናን ወለሕዝብ ንጹሐን በዓለመ ሥጋ በዓለመ ነፍስ በአጸደ ሥጋ በአጸደ ነፍስ ያሉትን በደሙ ፈሳሽነት አነጻቸው። ውሒዝ አለ ኪኡ አላለም። ውሒዝ በመላው ነው፣ ኪኡ በአንድ ወገን ነው። ይህስ ውሒዝም ኪኡም አንድ ወገን ነው ብሎ ትንቢቱ ምሳሌው እንዲፈጸም ነው። ትንቢት እነዝሃክሙ በማይ ቅዱስ ከመ ትምጽኡ ምልኩስክሙ ያለው ነው። ምሳሌ ወነጊሮሙ ሙሴ ትእዛዘ ኦሪት ይነስ ደመጠሊ ወደ መላእክት ደብተራ ኦሪት ይህ ወኩሎ ግበሪሆሙ ያለው ነው። ግበሪሃም ይላል። ትንቢቱን ባወቀ አናገረ፣ ምሳሌውን ባወቀ አስመሰለ። ሚስጥሩ እንደምንድን ነው ቢሉ በዕለተ ዓርብ ከጌታ በቀኖት በአክሊለ ሦክ የፈሰሰውን ደሙን መላእክት በእጃቸው ተቀብለው ይህንን ዓለም ረጭተውታል። አይ እስከዚህ ደርሰው አይደፍሩም ብሎ በብርሃን ጽዋ ተቀብለው በብርሃን መነሳንስ ረጭተውታል። ዛሬ ቤተ ክርስቲያን የሚሠራው መንፈስ ቅዱስ ባወቀ ደሙ በነጠበበት ስፍራ ነውና። አንድም ጣልቃ የሚባል ወፍ አለ። ገላገልቱን ይወዳቸዋል፣ ይታቀፋቸዋል። እነሱም የፍቅር አጸፋ የሰጡ መስሏቸው ፊቱን ይጸፉታል፣ ይሰማዋል። ጠቅቶ ይገላቸው። በሦስተኛው ቀን ከእናታቸው ወይ ከአባታቸው ቢሉ ደም አፍሰው ይቀቧቸዋል፣ ይነሳሉ። ይሄ ምሳሌ ነው። ጣልቃ የጌታ ገላግልቱ ወይም ጫጭቶቹ የአዳምና የሔዋን ያ ወፍ እንደሚወዳቸው እንደሚታቀፋቸው ጌታም አዳምና ሔዋንን ከአራቱ ባሕርያተ ሥጋ ከአምስተኛ ባሕርየ ነፍስ ፈጥሮ በነፍስ ሕያዋን አድርጎ በልጅነት አክብሮ በጸጋ መንፈስ ቅዱስ አስጊጦ በክብር በገነት አኑሯቸዋል። እነዚያ ፍቅር የፈጸሙ መስሏቸው ፊቱን ይጸፉታል ማለት አዳምና ሔዋን አምላክነቱን ሲሹ ተገኝተዋልና። ያ ወፍ ይሰማዋል፣ ጠቅቶ ወግቶ ይገላቸዋል ማለት ጎልማሳ በሚስቱ ንጉሥ በመንግሥቱ ባላባት በርስቱ ቀናኢ እንደሆነ አምላክም በአምላክነቱ ቀናኢ ነውና በሞተ ሥጋ ላይ ሞተ ነፍስ በርደተ መቃብር ርደተ ሲኦል ፈርዶባቸዋልና። እነዚያን በሦስተኛው ቀን ከእናታቸው ወይ ከአባታቸው ቢሉ ደም አፍሰው ይቀቧቸዋል፣ ይነሳሉ ማለት አንተ አቡነ ወአንተ እምነ የሚባል ጌታ ሥጋውን ቆርሶ ደሙን አፍሶ አዳምንና ሔዋንን የማዳኑ ምሳሌ። ሳሊ ለነ ቅድስ አንተ አቡነ ወአንተ እምነ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ወበንተ ዝናቤኪ ኩልነ እግዝእትነ ወላዲተ አምላክ ንጽሕት ኩሎ ጊዜ። መጽሐፍ ላለፈውም ለሚመጣውም ያጥፋል፣ አሁን ለሚመጣው ነው። ሁልጊዜ ንጽሕት አምላክን ወለድሽ እመቤታችን። ስለዚህ ነገር እናገንሻለን፣ እናከብርሻለን፣ በፍጹም ምስጋና እናመሰግንሻለን። ንስል ወናንቃዱ አቤኪ ኩሎ ጊዜ ንስል ነው። ሁልጊዜ
አይነ ልቡናችን ወደ አንቺ ሰቅለን እንለምናለን። ከመንርከብ ሳይለ ባበ መፍቀሬ ሰው ወዳጅ ከሚሆን ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ይቅርታን እናገኝ ዘንድ ታቦት በወርቅ ልቡጥ እምኩለየ ዘግቡር ምን ዘይነቅዝ ይትሜሰለነ ዘእግዚአብሔር ቃለ ዘኮነ ሰባ ዘንበለ ፍልጠት ወይ ውላጤ ሸምሸር ሸጢር ከሚባል እንጨት የተከፈለ በውስጥ በአፋ በወርቅ የተለበጠ ታቦት ያለመለወጥ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃልም ይመስልልናል ይመሰልልናል። አንድም ዘእግዚአብሔር ቃል ይትሜሰለነ ታቦተ ይላል። ያለመለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ሸምሸር ሰጢር ከሚባል እንጨት የተከፈለ በውስጥ በአፋ በወርቅ የተለበጠ ታቦትን ይመስልልናል ይመሰልልናል። ይህ ምሳሌ ነው። ታቦት የእመቤታችን ዕፅ የአብርሃም ዘግቡር አለ ከአብርሃም ባሕሪ የተገኘች ዘኢይነቅዝ አለው አብርሃምን በክህደት በኀጢአት የማይለወጥ ሲል አንድም ታቦት የጌታ ዕፅ የእመቤታችን ዘግቡር አለ ከእመቤታችን ባሕሪ የተገኘ ሲል ዘኢይነቅዝ አላት እመቤታችንን በክህደት በኀጢአት የማትለወጥ ሲል አንድም ታቦት የጌታ ዕፅ የአብ ዘግቡር አለ ለመለኮት ነውና ያልተመቸ ዘኢይነቅዝ አለው አብን ዘኢይመውት ወዘኢይትዌለድ ሲል ነው። መለኮት ንጹሕ ከተድሮ ከተፈልጦ ካለመመለክ ካለመሰገድ ንጹሕ ነው። ዛርቦ ሙስና በመለኮቱ ህልፈት ውላጤ የሌለበት ዘእሩይ ምስላ ከአባቱ ጋር እሪና ያለው ወቦቱ አብሰራ ለንጽሕ ቦቱ ለዕፅ ነው። በታቦቱ ፊት ባለመለወጡ አለመለወጧን ባለመለየቱ አለመለየቷን ነገራት። አንድም እሱ ራሱ ነገራት። ቃል በቃሉ ተናገራ ላይከ ኮንኩ ለርእሴ ወአብሰርክዋ ለወላዲቴ እንዲል አንድም በገብርኤል ቃል ነገራት። ወካዕበ አብሰርክዋ ለወላዲቴ በአምሳለ ገብርኤል ላይክ እንዲል ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ኪንም ጥበብም አንድ ወገን ነው ብሎ በፍጹም ጥበቡ ያለ ዘርአ ብእሲ እንደኛ ሰው ሆነ። አንድም ከጥበቡ በሚበልጥ ጥበቡ ያለ ዘርአ ብእሲ እንደኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ አለ ይህን ዓለም ከፈጠረበት ጥበቡ ይልቅ ይህንን ዓለም ያዳነበት ጥበቡ ይበልጣል። ይህንን ዓለም ሲፈጥረው ለይኩን ብሎ በቃሉ ነው። ሲያድነው ግን ሥጋውን ቆርሶ ደሙን አፍሶ መከራ ተቀብሎ ነውና ዘተሰባ እምኔኪ ዘእንበለ ርግብ ያለመለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ደመረ መለኮቶ ደሚሮ ሲል ነው። መለኮቱን ከሥጋ ጋር አዋህዶ ሰአሊ ለነ ቅድስት መለኮቱን ከሥጋ ጋር ካዋሃደ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። መቅደስ ዘይኬልልዋ ኪሩቤል ለሱላም በስዕለ እግዚአብሔር የታቦትን ነገር ከዚህ ይናገሩታል። ይህስ እንደምንድን ነው ቢሉ ጌታ ሙሴን ሸምሸር ሰጢር ከሚባል እንጨት ቆርጠህ አምጥተህ ሞላልነቱን 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አድርገው መግጠሚያ አብጅለት። መግጠሚያውንም ሞላልነቱን 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አድርገው ፈለግ አውጣለት። በውስጡ ብፅብፅ ወርቅ አኑርበት። 2 መሎጊያ 4 ቀለበት አብጅለት። በምስማኩና በምስማኩ መካከል እንደሚናተፍ አውራ ዶሮ አድርገህ ሳልበት ብሎታል። ይህ ምሳሌ ነው። ታቦት የዘመን ሞላልነቱ 2 ክንድ ከስንዝር አድርገው አለ። ይህ ከአዳም ጀምሮ እስከ ኖህ ያለው ዘመን ነው። በዚህ 2200 ዘመን ይገኛል። በ2200 ዘመን አርአያ ድንግል ሐመረ ኖህ የመገኘቷ ምሳሌ ቁመቱን ክንድ ከስንዝር አድርገው አለ። ይህ ከኖህ ጀምሮ እስከ ሙሴ ያለው ዘመን ነው። በዚህ 1650 ዘመን ይገኛል። በ1650 ዘመን አርአያ ድንግል ጽላተ ሙሴ የመገኘቷ ምሳሌ ወርዱን ክንድ ከስንዝር አድርገው አለ። ይህ ከሙሴ ጀምሮ እስከ ጌታ ያለው ዘመን ነው። በዚህ 1650 ዘመን ይገኛል። በ1650 ዘመን ሐመረ ኖህ ጽላተ ሙሴ
ምሳሌዎቿ የሆኑላት አማናዊቷ ድንግል እመቤታችን የመገኘቷ ምሳሌ ፈለግ የማኅፀኗ በውስጡ ብፅዕት ወርቅ አኑርበት አለ። በእመቤታችንም ሁከት መንፈሳዊ አይታጣምና ላዩ የንጹሐን አበው ታቹ የቅዱሳት አንስት ሁለቱ መሎጊያ የኦርኒና የሶፊያ ቅዱስ ባስልዮስን እመቤታችን ተገልጣ እኔን ከምስልበት እነዚህን አትለይብኝ ብለዋለች። አንድም የዮሴፍና የሰሎሜ ምሳሌ በስደቷ ጊዜ አልተለዩአትም ነበርና አራት ቀለበት የአራቱ ንጽሕናዋ በእመቤታችን ገሲስ ርእይ አጼንዮ ሰሚ የለባትምና ምስባክና ምስማኩ የኢያቄምና የሐና ምሳሌ በምስማኩና በመስማኩ መካከል እንደሚናተፍ አውራ ዶሮ አድርገህ ሳልበት አለ። ቀድሞ የብሉዩ ሊቀ ካህናት ከምስዓል ከአይናቅ ድምፅ ሰምቶ ወጥቶ ለሕዝቡ ይነግራቸው ነበረ። እመቤታችንም በመልአኩ በቅዱስ ሚካኤል ተጠብቃ ብትገኝ ከመልአከ ብስራት ከቅዱስ ገብርኤል ቃልን ሰምታ የአብ አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ቃል ሥጋ ሆነ እያለ ሲያስተምር የመሰማቱ ምሳሌ እግዚአብሔር በፈጠራቸው በሕያዋን ኪሩቤል አምሳል ሙሴ የሳላቸው ኪሩቤል የሚጋርዷት ቤተ መቅደስ አንቺ ነሽ። አንድም እግዚአብሔር በፈጠራቸው በሕያዋን ኪሩቤል አምሳል ሙሴ በሳላቸው አምሳል ሶሎሞን የሳላቸው ኪሩቤል የሚጋርዷት ቤተ መቅደስ አንቺ ነሽ። አንድም ኦ መቅደስ ለሊሁ ኢየሱስ ክርስቶስ እንዲል አማናዊ ቤተ መቅደስ ኢየሱስ ክርስቶስ 9 ወር ከ5 ቀን በማኅፀንሽ ተወስኖ መላእክት ቅዱስ 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 ብለው ያመሰገኑብሽ አማናዊት ቤተ መቅደስ አንቺ ነሽ። ቃል ዘተሰባ እምኔኪ ኦ ንጽሕት ዘእንበለ ውላጤ ንጽሕት ከልማደ አንስት ነው ያለ መለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ነው። ኮነ ሠራየ ኃጢአትነ ወደምሳሴ አበሳነ ሠራየ ኃጢአተነ ሠራየ ኃጢአትነ ወደምሳሴ አበሳነ ወደምሳሴ አበሳነ ይላል። ደጋጉን ጥቃቅኑን ኃጢአታችንን የሚያስተሰርይልን ሆነ። ሰአሊ ለነ ቅድስት ታላላቁን ጥቃቅኑን ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡ በውስጧ ረቂቅ መና ያለባት መሶበ ወርቅ አንቺ ነሽ። ይህስ እንደምንድን ነው ቢሉ ጌታ ሙሴን ሸምሸር ሰጢር ከሚባል እንጨት ቆርጠህ አምጥተህ እንደ መሶበ ወርቅ አድርገህ ቀረጸው አለው። ወግበር ቆጽለ ወርቅ ረቃቀ ወግሉ ወቱ መሶበ ይላል። ወርቁን እንደ ቅጠል አሳስተህ በውስጥ በአፋ ለብጠው በውስጡ ዘመን ሳትወስድ 1 ጎሞር መና አኑርበት ብሎታል። ይህ ምሳሌ ነው። መሶበ ወርቅ የእመቤታችን ወርቅ የንጽሕናዋ የቅድስናዋ መና የጌታ ምሳሌ ዘመን ሳትወስን በውስጡ 1 ጎሞር መና አኑርበት አለ። ጌታ ሰው ሲሆን ያለመመርመሩ ምሳሌ እስመ እንዘ ሰብእ መኑሂ ኢይክ ያእምሮ እንዲል ህብስት ዘወረደ እምሰማያት ይኸውም አኮ ሙሴ ዘወሀበክሙ ዘንተ ህብስተ እንዳለው ያይደለ ከሰማይ የወረደ ህብስት ነው። ወሀበ ሕይወት ለኩሉ ዓለም ይኸውም አበዊክሙ ሰመና በሉ በገዳም ወሞቱ እንዳለው ያይደለ ለዘላለሙ ሕይወትን ድነትን የሚያድል ወሀቤ ሕይወት ነው። ሰአሊ ለነ ቅድስት ወሀቤ ሕይወት ለኩሉ ዓለም ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። አንቲ ውእቱ ተቋም ዘወርቅ እንተ ጾርኪ ማእቶተ ጸዳል ኩሎ ጊዜ ዘውእቱ ብርሃኑ ለዓለም ብርሃኑ ለዘወትር የሚሆን ፋናን የወሰንሽ ተቋም ወርቅ አንቺ ነሽ። ይህስ እንደምንድን ነው ቢሉ ጌታ ሙሴን ወትገብራ ለመክሊተ ወርቅ ተቋመ ብሎታል። ግበራ ሲለው ነው። ወትቀባ በደመ ፒሳ ባለ ጊዜ ቅብአ ወትገቢ ውስተ መሬት ባለ ጊዜ ባእ ማለት እንደሆነ መክሊተ ወርቁን ተቋም ወርቅ አድርገህ ሥራው ብሎታል። በሀገራችን አንዱ መክሊተ ወርቅ 1728 ወቄት ወርቅ ይሆናል። ከፍ ብለ በአንድ መሸቢያ ቃተተወው፣ ከፍ ብለ በሁለት መሸቢያ ቃተተወው። 6 አዕጹቅ አብጅለት፣
ሰባተኛውን ስርወጥ አድርገው በስርወጥ የተቀዳው ዘይት ስድስቱን አይጹቅ እንዲመላቸው ሰባት ምንባረ ፈትል ማፈኛ መኮስተሪያ አብጅለት፣ በታች እንዳይፈነገል እንደ ጽዋ እግር አውጣለት ብሎታል። ይሄ ምሳሌ ነው። ተቋም የዘመን አንድ መሸቢያ የዘመነ አበው ከፍ ብለ በአንድ መሸቢያ ቃተተው አለ። በዘመነ አበው ምክር ሕዝናት ተግሳጽ ተደርጓል። የአባት ለልጅ የሚያልፍ ሆኗል። መፍለጥ መቁረጥ አልተደረገም፣ መጻሕፍትም አልተጻፉም። ሁለት መሸቢያ የዘመነ ነገሥት የዘመነ መሳፍን ከፍ ብለ በሁለት መሸቢያ ቃተተው አለ። በዘመነ መሳፍን በዘመነ ነገሥት መፍለጥ መቁረጥ ተደርጓል፣ መጽሐፍ ተጽፏል። እንደ ዘመን አበው ምክር ሕዝናት ተግሳጽ ተደርጓል። የአባት ለልጅ የሚያልፍ ሆኗል። ስድስቱ አይጹቅ የስድስቱ መጻሕፍት፣ አምስቱ የአምስቱ መጻሕፍተ ሙሴ፣ ስድስተኛ የመጻሕፍተ ነቢያት። ስርወጥ የወንጌል በስርወጥ የተቀዳው ዘይት ስድስቱን አይጹቅ እንዲመላቸው ወንጌልን ሳይመረኮዝ የሚተረጉም መጽሐፍ የለምና እስመ ሳብአ ንባቡ ለእግዚአብሔር እንዴት ብርሃኑ የሥላሴ የመምህራን ብርሃኑ ስድስቱን አይጹቅ እንዲገልጣቸው መምህራንም ያልተመለሰውን መልሰው ያልተመሰለውን መስለው ተርጉመው የመጻሕፍትን ምስጢራቸውን የመግለጣቸው ምሳሌ። አንድም ስድስቱ አይጹቅ የምእመናን ስርወጥ የጌታ ዘይት የመንፈስ ቅዱስ በስርወጥ የተቀዳው ዘይት ስድስቱን አይጹቅ እንዲመላቸው ጌታም የባህሪው መንፈስ ቅዱስን ለምእመናን የማደሉ ምሳሌ። አንድም ተቋም የእመቤታችን ሰባቱ አይጹቅ የፍጹም ክብሯ እስመ ሁልቁ ሰባቱ በኀበ ዕብራውያን ፍጹም እቱ እንዲል ምንባረ ፈትል የማኅፀኗ ፈትል የትስብእት ማፈኛ መኮስተሪያ የማኅተመ ድንግልናዋ በታች እንዳይፈነገል እንደ ጽዋ እግር አውጣለት አለ። ይህንን በሱባኤ ቢገቡት 49 ይሆናል። እመቤታችን ጌታን ከወለደች በኋላ 49 ዘመን የመኖሯ ምሳሌ። በሀገራችን አንዱ መክሊተ ወርቅ 1728 ወቄት ወርቅ ይሆናል አለ። በ1728 ዘመን የእመቤታችንን ዜና ሞቷን ዜና ትንሣኤዋን የሚናገሩ እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ የመነሳታቸው ምሳሌ። አንድም ተቋም አይለወጥም የዘመን ስድስቱ አይጹቅ የስድስቱ ዕለታት ስርወጥ የዕለተ ረቡዕ ዘይት የፀሐይ የጨረቃ የከዋክብት ምሳሌ። በስርወጥ የተቀዳው ዘይት ስድስቱን አይጹቅ እንዲመላቸው በዕለተ ረቡዕ የተፈጠሩ ፀሐይ ጨረቃ ከዋክብት 3 ዕለታት በወዲያ 3 ዕለታት በወዲህ የማብራታቸው ምሳሌ። ብርሃን ዘእምብርሃን ዘአልቦ ጥንት ከሌለው ብርሃን የተገኘ ብርሃን አምላክ ዘእምአምላክ ዘበአማን ከባህሪ አምላክ የተገኘ የባህሪ አምላክ ዘተሰባ እምኔኪ ዘእንበለ ውላጤ ያለመለወጥ ከሥጋ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ወበምጽአቱ አብርሃ ላዕሌነ ለእለ ነነብር ውስተ ጽልመት ወጽላሎተ ሞት ሰው በመሆኑም በቀቢጸ ተስፋ በድንቁርና በጨለማ በሞት ጥላ ለነበር ለእኛ ፍጹም ዕውቀትን ገለጠልን። አንድ ገጽ በማለት ሞት ባመጣው ምስል ለነበር ለእኛ ክርስቶስ ተወለደልን፣ ወንጌል ተጻፈልን። በሞተ ሥጋ በሞተ ነፍስ ለነበር ልጅነት፣ በኀጢአት ለነበር ስርየት፣ በክህደት ለነበር ሃይማኖት ተሰጠን። ኀጢአትን ጽልመት ክህደትን ጽላሎተ ሞት ይለዋል። በጨለማ ላይ የዛፍ የገደል ጥላ ሲጨመርበት ጨለማው እንደሚጸና በኀጢአትም ላይ ክህደት ሲጨመር ፍዳ ይጸናልና። ዋርተ አገሪነ ውስተ ፍኖተ ሰላም እግረ ልቡናችንን ወደ ወንጌል እግረ ነፍሳችንን ወደ መንግሥተ ሰማያት አቀናል። በምስጢረ ጥበቡ ቅዱስ መንፈስ ቅዱስ በገለጠው ስጋዌው ሰአሊ ለነ ቅድስት እግረ ልቡናችንን ወደ ወንጌል እግረ ነፍሳችንን ወደ መንግሥተ ሰማያት ታቀናልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። አንቲ ውእቱ ማዕጠንት ዘወርቅ እንተ ዞርኪ ፍህመ እሳት እሳትነት ያለው ፍህምን የወሰንሽ ማዕጠንተ ወርቅ አንቺ ነሽ። ይህስ እንደምንድን ነው ቢሉ ጌታ ሙሴን
ሸምሸር ሰጢር ከሚባል እንጨት 2 ክንድ ከስንዝር ቆርጠህ አምጥተህ ክንድ ከስንዝሩን ተወው፣ ክንድ ሙሉውን ግን ፈልፍለው፣ በውስጥ በአፋ በወርቅ ለብጠው፣ ህለተ ወርቅ አውጣለት፣ 2 አቅርንት አብጅለት። ፍህሙን አምርተህ ስሂን ሰንድሮስ የሚባል ነጭ ዕጣን አለና ያንን አምጥተህ በህለተ ወርቁ አዋህደህ ፈጥነህ ድፋው ብሎታል። ለጊዜው ወርቁን እንዳይሰማው ነው፣ ጢሱ አምሮ ሰምሮ እንዲወጣ። ፍጻሜው ግን የቅዱሳን የጸሎታቸው ዕርገት ምሳሌ ነው። ማይጠንት የእመቤታችን ምሳሌ፣ ወርቅ የንጽሕናዋ የቅድስናዋ፣ ህለተ ወርቅ የመንፈስ ቅዱስ ቢያነጻ ቢከፍል ቢያዋህድ መንፈስ ቅዱስ ነውና። 2 አቅርንት የፍቅረ እግዚአብሔር የፍቅረ ቢጽ፣ አንድም የሥጋውና የደሙ ምሳሌ፣ ፍህሙ የመለኮት ምሳሌ፣ ዕጣን የትስብእት። እንዲህ ስለሆነ ግን ምሳሌ ዘይሐጽጽ ነው። ቡሩክ ዘነሳም መቅደስ፣ ቡሩክ አብ ከአብርሃም ባሕሪ የነሳሽ ማዕጠንተ ወርቅ አንቺ ነሽ። መቅደስ አለው አብርሃምን ማኅደረ እግዚአብሔር ነውና ዋስተፍሳይከ በኃይልከ ተረፈ መቅደስከ እንዲል። አንድም ቡሩክ ሊቀ ካህናት አሮን ከቤተ መቅደስ ይዞሽ የወጣ ማዕጠንተ ወርቅ አንቺ ነሽ። ይህስ እንደምንድን ነው ቢሉ እስራኤላውያን በበደላቸው ምክንያት አባር ቸነፈር ተነስቶ ይፈጃቸው ጀመረ። ተሰብስበው ሄደው ሙሴ ከእኛ ክፋት ኃጢአት ከእግዚአብሔር ምሕረት ቸርነት አይለይምና ወደ እግዚአብሔር አመልክትልን አማልደን አሉት። እሱም ወደ እግዚአብሔር ቢያመለክት ወንድምህ አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ እየወጣ እየገባ ይጠንላቸው አለው። ሄዶ ለአሮን ነገረው። ወነሳ ኤፉደ ቅኔሁ ለጸሎት ይላል። ወዲያውኑ ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ እየወጣ እየገባ ቢያጥናቸው ደዌው ከሕሙማኑ የሚርቅ ወደ ሕያዋን ወደ ጤነኞቹ የማይተላለፍ ሆኗል። አይስአ መዓተ ወከተረ መቅሰፍተ ወፈለጠ ፍኖተ ማእከለ ሕያዋን ወሕሙማን እንዲል። ቀድሞ የአባት ለልጅ ያልፍ ነበረ፣ ከእመቤታችን ወዲህ ግን የማያልፍ የማይወርድ ሆኗል። አንድም ቡሩክ ዘካርያስ ከቤተ መቅደስ ይዞሽ የወጣ ማዕጠንተ ወርቅ አንቺ ነሽ። አንድም ቡሩክ ዮሴፍ ከቤተ መቅደስ ይዞሽ የወጣ ማዕጠንተ ወርቅ አንቺ ነሽ። አንድም ቡሩክ ወልድ ዋሕድ በቤተ መቅደስ ሳለሽ ሥጋሽን የተዋሃደሽ ማዕጠንተ ወርቅ አንቺ ነሽ። ዘይሰሪ ኃጢአተ ወይደመስስ ጌጋዬ፣ ታላላቁ ጥቃቅኑን ኃጢአታችንን የሚያስተሰርይልን ሆነ። ዝውቱ ዘእግዚአብሔር ቃል ዘተሰባ እምኔኪ ዛረገ ላቡር ሶጣነ ወመሥዋዕተ ስሙረ። ሊቅ ከሆነ ሳይተረጉም አይሄድምና ይኸውም ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኖ ራሱን ያማረ የተወደደ መሥዋዕት አድርጎ ለባሕርይ አባቱ ያቀረበ የአብ አካላዊ ቃል ነው። ወአንከረ አብ እምዝንቱ መሥዋዕት እንዲል ሳሊ ለነ ቅድስ ራሱን ያማረ የተወደደ መሥዋዕት አድርጎ ለባሕርይ አባቱ ካቀረበ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ተፈሥሒ ኦ ማርያም ርግብ ሰናይት ዘወለድኪ ለነ ዘእግዚአብሔር ቃለ። የአብ አካላዊ ቃልን የወለድሽልን በጎ ርግብ መልካም ርግብ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። በሱ ርግብነት የእሷን ርግብነት መናገር ነው። አንቲ ውእቱ ጽጌ መዓዛ ሰናይ፣ ጽጌ እሷ መዓዛ ልጇ ነው። አንድም ጽጌም መዓዛም እሷ ናት ብሎ ዘመዓዛሃ ሰናይ ይላል። ንጽሕናዋ ቅድስናዋ ያማረላት የተወደደላት በጎ መዓዛ ያላት አበባ አንቺ ነሽ። አንድም ወከመ ጽጌ ደንጎላት በማእከለ አስዋት ከማሁ አንቲ እንታቤ በማእከለ አዋልድ ብሎ ሰሎሞን ትንቢት የተናገረልሽ በእሾህ መካከል ያለሽ የሱፍ አበባ አንቺ ነሽ። ይህቺ የሱፍ አበባ ዙሪያዋን እሾህ ከቧታል። ይህቺ የሱፍ አበባ በእሾህ መካከል እንደምታፈራ እመቤታችንን ኃጢአትና ክፋት እንደ እሾህ በከበባቸው በአይሁድ መካከል ሳለች
ብቻዋን ከነቢብ ኃጢአት ከገቢር ኃጢአት ከሐሌዎ ኃጢአት ተጠብቃ በሃይማኖት በምግባር ጸንታ በንጽሕና በቅድስና ተሸልማ በድንጋሌ ሥጋ በድንጋሌ ነፍስ ጸንታ የሕይወት ፍሬ ኢየሱስ ክርስቶስን አስገኝታለችና። አንድም ይህ የሱፍ አበባ ኅብረ ቀለሙ ብዙ ነው፣ እመቤታችንም ኅብረ ጸጋዋ ብዙ ነውና ዘጸገይኪ ጽጌ ማእከለ አይሁድ አስዋት ተአምረ ድኂት ማርያም ዘልማድኪ ምሂብ መሃክኒ ለምእመንኪ እምጸረ ኩነኔ ልሩክ ተአምኖቴ ኢይኩን በበክ እንዲል እንተ ሰረጸ እምስር ወእሴይ ከእሴይ ስር ከእሴይ ባሕር እየተገኘሽልን በጎ መዓዛ ያላት አበባ አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ አብርሃም፣ ይስሐቅ፣ ያዕቆብ፣ ወደ ታች ቢያዩ ዳዊት፣ ግንዱ እሴይ ነው። ሳሊ ለነ ቅድስት ዘእግዚአብሔር ቃል ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። በትረ አሮን ተሰረጸ ዘእንበለ ተክሎ ይሰቀይዋ ማየ ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ አብባ አፍርታ የተገኘች የአሮን በትር ነበረች። ከማ አንቲኒ ኦ ወላዲተ ክርስቶስ አምላክነ ዘበአማን ዘእንበለ ዘር መጻ ወአዳነነ ያለ ዘርአ ብእሲ ሰው ሆኖ ያዳነን አምላክን የወለድሽ እመቤታችን አንቺም እንደሷ ነሽ። ይህስ እንደምንድነው ቢሉ መሳፍንቱ ደቂቀ ሮቤል በሙሴ ላይ ካህናቱ ደቂቀ ቆሬ ደግሞ በአሮን ላይ በጠላትነት ተነሱባቸው። እንዴት የአንድ ሰው ልጆች ክህነትን ከምስፍና አንድ አድርገው ይዘው ብለው ከካህናቱ መቼም ፈሊጥ አይታጣምና አንድ ጊዜ ብንነሳባቸው ለሕዝቡ ምቀኝነት ይመስላቸዋል። ዛሬ እኛ በሙሴ ዳኝነት መጀመሪያ የአሮንን ክህነት ገንዘብ እናድርግ፣ ኋላ ደግሞ እናንተ በእኛ ዳኝነት የሙሴን ምስፍና ገንዘብ ታደርጋላችሁ ብለው ሄደው ሙሴ ምን ነው እኛስ አባታችን ሌዊ አይወልደንም? ሹመቱስ አይገባንም? ሹመት በተርታ ሥጋ በገበታ ነው፣ የአሮንን ክህነት አሰጠን አሉ። ሙሴም ምን ነው አባታችን ሌዊም ይወልዳችሁ ሹመቱም ይገባችኋል። አሮን ግን የተሾመው ከእግዚአብሔር አግኝቶ ነው። እናንተም ወደ እግዚአብሔር አመልክቱ፣ ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህማ ለወንድሙ ማድላቱ አይደለምን ብለው ታላቅ ጽና አሰርተው ልብሰ ተክህኖ አሰፍተው ለብሰው ብዙ ዕጣን እያገቡ 250 ያልሆነው ሊያጥኑ ገቡ። ሲያጥኑ ጢሰ ቅታሬው ወጥቶ ልብሰ ተክህኖውን ሳይነካ ሰውነታቸው እንደተለበለበ ግን አድርጓቸዋል። በመቅደስ ውስጥ ተረፈረፉ። አንድም ከሰማይ እሳት ወርዳ አቃጥላቸዋለች። ቆሬ ክፍሉ ከካህናቱ ጋር ሲሆን አድማ ለመምታት ነገር ለማጥናት እኛም ጸንተናል እናንተም ጽኑ ለማለት መንደር ለመንደር ሲዞር መሬት ተከፍታ ውጠዋለች። ጌታም አሮንን ጽናው መጫሪያ ይሁንህ፣ ልብሱም በተአምራት የከበረ ነውና ከደብተራ ኦሪት አግብተህ አኑረው፣ ወተቀደሰት ነዋያት ይሆን በነፍሳት ይሆን እንዴት። እነሱም ግን በልብሳቸው እየጠቀለል አውጥተህ ጣላቸው አለው። እነሱንም በልብሳቸው እየጠቀለለ አውጥተው ጥሏቸዋል። መሳፍንቱንም ምድር ተከፍታ ውጣቸዋለች። የቀሩት እስራኤል እኩሌቶቹ ዘመዶቻችን ከሰማይ እሳት ወርዳ እንድትበላቸው፣ እኩሌቶቹን ዘመዶቻችንን ምድር ተከፍታ እንድትውጣቸው የሚያደርጉት እነዚህ ሙሴና አሮን አይደሉምን? የጧቱን ጧት የማታውን ማታ እየነገሩ ንዑ ንገሮሙ በእብን ለሙሴ ወለአሮን፣ ኑ ሙሴንና አሮንም በድንጋይ ወግረን በእሳት አቃጥለን እንግደላቸው ብለው ተሰብስበው መጡ። ሙሴና አሮን ተሯሩጠው ከደብተራ ኦሪት ውስጥ ገቡ። ጌታ ደመና ጋርዶ አድኗቸዋል። እነሱም ይህንን አይተው ይህስ ፈጣሪያችን ነው ይጣላናል ብለው ፈርተው ተመልሰዋል። ጌታ አሮንን እስከ መቼ ድረስ እንደዚህ እየሸሸህ ትኖራለህ? ከቤተ ሌዊ የተወለደውን ልጅ በትር ሰብስበህ በቀዳማይ ሰዓተ ሌሊት ይዘህ ገብተህ ስትጸልይበት እደር። ክህነት ካንተ እንዳይወጣ ከዚያ ምልክት አሳይሃለሁ አለ። እሱም ከቤተ ሌዊ የተወለደውን ልጅ በትር ሰብስቦ በቀዳማይ ሰዓተ ሌሊት ይዞ ገብቶ ሲጸልይበት ቢያድር የአሮን በትር ሳይተክሏት ተተክላ
ውሃ ሳያጠጣት ለምልማ አብባ ለውዝ ገውዝ በኩረ ሎሚ አፍርታ ተገኝታለች። እመቤታችንም ቤተ መቅደስ በገባች በ12 ዓመቷ በሕቱም ድንግልና ፍሬ ሕይወት ጌታን ጸንሳ ተገኝታለችና የአሮን በትር አንቺ ነሽ አለ። ሰአሊ ለነ ቅድስት ፍሬ ሕይወት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ለኪ ደሉ ዘእምኩሎሙ ቅዱሳን ትሳሊ ለነ ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር እመቤታችን ከቅዱሳን ይልቅ ልትለምኝልን ላንቺ ይገባል። አንቲ ታብም ሊቃነ ጳጳሳት ምን ነው በሹመታቸው በማይረጋቸው ያሉ ሊቃነ ጳጳሳት አይለምኑልህም ትይኝ እንደሆነ አንቺ ከሊቃነ ጳጳሳት ትበልጫለሽ። ወፈድፋደ ትገብሪም ነቢያት ምን ነው ይወርዳል ይወለዳል ብለው ትንቢት የተናገሩ ቅዱሳን ነቢያትስ አይለምኑልህም ትይኝ እንደሆነ በእውነት እመቤታችን ከነቢያት ሁሉ አንቺ ትበልጫለሽ። አንድም አንቲ ታብም ሊቃነ ጳጳሳት ውስተ ኩሉ ምድር ወጣ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ እንዲል ይህንን ዓለም ዞረው ያስተማሩ አልጫውን ዓለም በቃለ ወንጌል ጨውነት ያጣፈጡ ጨለማውን ዓለም በብርሃን ወንጌል የገለጡ ሐዋርያትስ አይለምኑልህም ትይኝ እንደሆነ አንቺ ከሐዋርያቱ ትበልጫለሽ። ወፈድፋደ ትከብሪም ነቢያት ሰብአ አርድእትስ አይለምኑልህም ትይ እንደሆነ አንቺ ከሰብአ አርድእት ሁሉ ትበልጫለሽ። አንድም አንቲ ታብም ሊቃነ ጳጳሳት ደረታቸውን ለጦር እግራቸውን ለጠጠር ሰውነታቸውን ለእሳት አንገታቸውን ለስለት የሰጡ ሰማዕታት አይለምኑልህም ትይኝ እንደሆነ በእውነት እመቤታችን አንቺ ከሰማዕታት ሁሉ ትበልጫለሽ። ወፈድፋደ ትከብሪም ነቢያት ፍቶታ ትኩያት አጣውን ታግሰው ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ጸባ አጋንንቱን ግርማ ሌሊቱን ታግሰው በጾም በጸሎት ተጠምደው የሚኖሩ ጻድቃን አይለምኑልህም ትይኝ እንደሆነ በእውነት እመቤታችን አንቺ ከጻድቃን ሁሉ ትበልጫለሽ። አንድም አንቲ ታብም ሊቃነ ጳጳሳት ቅሩበ እግዚአብሔር አሐዜ መንጦላይት የሆኑ ሊቃነ መላእክት አይለምኑልህም ትይኝ እንደሆነ በእውነት እመቤታችን አንቺ እኮ ከሊቃነ መላእክት ሁሉ ትበልጫለሽ። ወፈድፋደ ትከብሪም ነቢያት እስመ አኮቴቶሙ ዕረፍቶሙ እስመ ዕረፍቶሙ አኮቴቶሙ እንዲል ምግብ ምስጋና ምስጋና ምግብ ሆኖላቸው አርምሞ ጥራት በሌለበት አንደበት ቅዱስ 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 እያሉ የሚያመሰግኑ ቅዱሳን መላእክት አይለምኑልህም ትይኝ እንደሆነ በእውነት እመቤታችን አንቺ ከቅዱሳን መላእክት ሁሉ ትበልጫለሽ። ብኪ ግርማ ራእይ ዘያቢም ግርማ ሱራፌል ወኪሩቤል ጸወርተ መንበሩ ኪሩቤል አጠንተ መንበሩ ሱራፌልስ አይለምኑልህም ትይኝ እንደሆነ በእውነት እመቤታችን አንቺ ከኪሩቤል ከሱራፌል ይልቅ የመወደድ የመፈራት የባለሟልነት መልክ አለሽ። የትራይ ግርማ ርኤቱ ለኤልያብ እንዲል መፈራት በአይሁድ በመናፍቃን በአጋንንት ነው። መወደድ ደግሞ በመላእክት በሰው ልጆች ዘንድ ነው። ባለሟልነት በሥላሴ ዘንድ ነው። አንቲ በአማን ምካዘ መድኅነ አረ ይህን ሁሉስ ምን ያሰኝሻል? ጥንቱንስ ሰው ያለ ወገኑ ይሆናል። በእውነት እመቤታችን አንቺ የሥጋችን ቁራጭ የአጥንታችን ፍላጭ የባሕርያችን መመኪያ ነሽና ለአንቺ ልትለምኝልን ይገባል። ወሳሊት ሕይወተ ለነፍሳቲነ ለነፍስ ለሥጋችን ድኅነትን ልትለምኝልን ለአንቺ ይገባል። ሳሊ ለነ አበዚነ ወመድኃኒነ ኢየሱስ ክርስቶስ ከልጅሽ ከወዳጅሽ ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ያጽናነ በርስት ሃይማኖት ውስተ አሚነ ዚአሁ አንድነቱን ሦስትነቱን በማመን አጽንቶ ስጋዌውን በማመን ያጸናን ዘንድ አንድም አንድነቱን ሦስትነቱን ስጋዌውን በማመን አጽንቶ ሕማሙን ስቅለቱን ሞቱን ትንሣኤውን
እርገቱን ዳግም ምጽአቱን በማመን ያጸናን ዘንድ ለምኝልን። አንድም አባቴ ትንሽ ነው ሃይማኖቴ ስህተት ነው የሚል የለምና፣ ነገር ግን እሱ በሚወዳት በመሰረታት በቀናች በጸናች በተዋሂዶ ሃይማኖት ያጸናን ዘንድ ከልጅሽ ከወዳጅሽ ለምኝልን። ይዘግበነ ኃይሎ ወምሕረቶ ጸጋውን ክብሩን ይሰጠን ያሳድርብን ያድለን ዘንድ ይስረይ ኃጢአተነ በብዛት ምሕረቱ በይቅርታው በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ለሰው ኃጢአቱ ከተሰረየለት ሌላ አይሻምና ጸጋሰ ስርየተ ኃጢአት እቲ እንዴ ሳሊ ለነ ቅድስ ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ቅድስት አለ ጽንዕት ንጽሕት ክብርት ልዩ ሲል ነው። ጽንዕትም አላት ሌሎች ሴቶች ቢጸኑ እስከ ጊዜው ነው እንጂ ኋላ ተፈትሖ አለባቸው። እመቤታችን ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድኅረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድኅረ ወሊድ ጽንዕት ናትና። ንጽሕትም አላት ሌሎች ሴቶች ቢነጹ ከነቢብ ከቃል ካንደበት ከገቢር ከሥራ ከድርጊት ሊሆን ይችላል። ከሐልዮ ግን አይነጹ። እመቤታችን ግን ከነቢብ ከቃል ካንደበት ከገቢር ከሥራ ከድርጊት ከሐልዮ ከሐሳብ ንጽሕት ናትና። ወይ ረብሰት በምንትኒም ዘፈጠራ ድንግል በሕሊናሃ ወድንግል በሥጋሃ እንዲል። ክብርትም አላት ሌሎች ሴቶችን ብናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ጳጳሳት ኤጲስቆጶሳትን፣ ቀሳውስት ዲያቆናትን፣ ነገሥታት መኳንንትን ወለዱ ብለን ነው። እመቤታችን ግን የምናከብራት እመ አምላክ እመ ብርሃን እመ ብዙኃን ወላዲተ አምላክ ብለን ነውና። ልዩም አላት እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ የተገኘች ከእመቤታችን በቀር ሌላ ሴት የለችምና ወደፊትም ለዘላለም አትኖርምና። አይኑ አነ ያሉ እንደሆነ አይምሮውን ለቦውን በልቡናችን ሳይልን አሳድርልን ማለት ነው። አልፎ አነ ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን በየዕለቱ ልመና መውደቅ መነሳት ኖሮባት አይደለም፣ በቀደመ ልመናዋ የምታስምረን ስለሆነ ነው እንጂ ስንኳን በእመቤታችን በሌሎቹ በጻድቃን በሰማዕታት በየዕለቱ ልመና የለባቸውም። ጻድቃን እኒ ይረክቡ ኩሎ ዘሐሰሱ በአሐቲ ስእለቶሙ እንዲል። ይህን ተናግሮ ሲፈጽም እንደ ቀደመው ዝም ብለው አትሄድም። ውዳሴ ከቅዳሴ ቅዳሴን ከውዳሴ አንድ አድርጎ ያነበበው የተረጎመው የሰማው ያሰማው አንተ ከገባህበት ውሳጤ መንጦላይት ርስት መንግሥተ ሰማያት አገባዋለሁ ብላ ተስፋውን ነግራ ቃል ኪዳኑ ሰጥታው በያዘችው መስቀለ ብርሃን ባርካው ሰማያ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ከመካነ ገብሩ ይቀመጣል። ወሶ ፈጸመ ወድሶታ ባረከቶ ወወሃበቶ ሰላመ ወዐርገት ውስተ ሰማያት ምስለ እሊአሃ መላእክት በአብይ ክብር ወስብሐት እንዲህ። ዜናን ሞቷን ከዚህ ይናገሩታል። ከእናት አባቷ ቤት 3 ዓመት ከቤተ መቅደስ 12 ዓመት ይህን ቢደምሩት 15 ዓመት ይሆናል። ጌታን ጸንሳ ሳለ 9 ወር ከ5 ቀን ከጌታ ጋራ ደግሞ 33 ዓመት ከ3 ወር ከጌታ ጋራ 33 ዓመት ከ3 ወር በቤተ ዮሐንስ 15 ዓመት ይህን በአጠቃላይ ቢደምሩት 64 ይሆናል። እመቤታችን 64 ዘመን ሲሆናት በጥር 21 ቀን አርፋለች። ዘመኑ ዘመነ ማቴዎስ ነው። ያን ጊዜ ጥር ሰኞ ይብታል። ሰኞ እስከ ሰኞ 8 ሰኞ እስከ ሰኞ 15 ሰኞ እስከ ሰኞ 22 ይሆናል። አንዱን ቀን ቀንሶ እሁድ በ21 ቀን አርፋለች። ሐዋርያት በአጎበር አድርገው ወደ ቤተ እግዚአብሔር ወደ ጌቴሴማኒ ይዘዋት ሲሄዱ መቼም አይሁድ ለምቀኝነት አያርፉምና ቀድሞ ከዚች የተወለደው ሞተ፣ ተነሳ፣ አረገ እያሉ ዓለሙን ሲያውኩ ሕዝባችንን ሲያደናግሩ ኖሩ። ደግሞ ዛሬ ይቺ ሞተ የተነሳች አረገች እያሉ ይህንን ዓለም ሊያውኩ አይደለምን? ኑ ናውዕያ በእሳት ኑ በእሳት አቃጥለት በእሳት እናቃጥላት ብለው ተሰብስበው መጡ። ታውፋንያ ይለዋል። ጡንቻው የፈረጠመ ደረቱ የሰፋ ቁመቱ የረዘመ ኃይለኛ ነው። ሊያወርድ የአልጋውን ሸንኮር ያዘው። መልአኩ በረቂቅ ሰይፍ ቀጥቶታል። እመቤታችን ከዮሐንስ ጋር ወስዶ
በገነት ከዕፀ ሕይወት እግር ስር አኑሯታል። ያንንም ሰው ቅዱስ ጴጥሮስ ጸልዮ አድኖታል። ስለምን ቢሉ ምክንያት ለመንሳት ነው። ሐዋርያትን እንጂ የምንጣላቸው የምናሳድዳቸው እኮ እንዲህ እያደረጉን ነው እንዳይሉ። ዮሐንስም መጥቶ እመቤታችን እንጂ በገነት ከዕፀ ሕይወት እግር ስር አለችላችሁ አላቸው። እንዴት ዮሐንስ አይቶ እኛ ሳናይ እንቀራለን ብለው በነሐሴ ቀኑና ገቡ። ያን ጊዜ ነሐሴ ጥር በባተበት ሰኞ ይብታል። ሰኞ እስከ ሰኞ 8 ሰኞ እስከ ሰኞ 15 ቀን አንዱን ቀን ታግሶ በ14 ቀን እሁድ አምጥቶ ሰጥቷቸው እሁድ ቀብረዋታል። ማክሰኞ ተነስታለች። ከመትንሣኤ ወልደ ያሰኘው 3ኛው ቀን ቁጥሩን ነው እንጂ ዕለቱን አይደለም። ያን ጊዜ ቶማስ አልነበረም ከሀገረ ስብከቱ። ያን ጊዜ ቶማስ አልነበረም ከሀገረ ስብከቱ ህንደኬ ሄዶ ነበርና በደመና ተጭኖ ሲመጣ እመቤታችን ስታርግ አገኘ። መላእክት እመቤታችን ናት አትሰግድም እንዴ አሉት። ወፈቀደ ይደቅም ደመናሁ ይላል። ከደመናው ሾልኮ ሊወድቅ ወደደ። ስለምን ቢሉ ተበሳይቶ ነው። ቀድሞ ልጇ ከትንሣኤው ለየኝ፣ እሷ ደግሞ ከትንሣኤዋ ትለየኝ ብሎ እመቤታችንም አይዞ ይህን እርገቴን ያየህ አንተ ብቻ ነህ፣ ሐዋርያት አላዩ እንካ ብላ የተገነዘችበትን ሰበኗን ሰጥታ ሰደደችው። እሱም መጥቶ ከሐዋርያት ጋር ጥቂት ሲጨዋወቱ ቆይቶ የእመቤታችን ነገር እንደምን ሆነ አላቸው። እሷንማ ምን ነው ሞታ ቀብረናት አሉት። መቼ ሞተች? በጥር። መች ቀበራችኋል? በነሐሴ። ሞት በጥር በነሐሴ መቃብር ብሎ ዘበተባቸው። ቅዱስ ጴጥሮስ አንተ ጥንቱን መጠራጠር ልማድህ ነው። ቀድሞ የጌታን ትንሣኤ ብንነግርህ በእጄ ካልዳሰስኩ ካላየሁ አላምንም ብለህ እጅ ከእሳት እንደ ገባ ጅማት እርር ኩምትር ብሎ ነበር። ደግሞ ዛሬ ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ አጥበን ገንዘን የቀበርናት እኛ እያለን እንዴት አልሞተችም ትለናለህ? ምን አንተ ብቻ ተጠራጥረህ ትቀራለህ? ሌላውንም ታጠራጥራለህ? ና ላሳይህ ብሎ ወደ መቃብሩ ሄዱ። ወነሳ ምክራዩ ይላል። ዶማን ይዞ ይቆፍር ጀመር። እሱም የሚረታው ነውና ጸጥ ብሎ ይመለከተዋል። ቢቆፍር አጧል። ደነገጡ። እናንተ እኔን አታሙኝም ብዬ ነው እንጂ እሷንማ ስታርግ እኮ አግኝቻታለሁ እንኩ ብሎ ሰበኗን ሰጣቸው። እነሱም ተቀብለው እውነት ነው በዚህ ነው የቀበርናት ብለው አምነዋል። ያንንም ለበረከት ተካፍለው ወስደው ድዊ ይፈውሱበታል፣ ሙት ያስነሱበታል። ድዊ ሲፈውሱበት ሙት ያስነሱበት ኖረዋል። በዓመቱ ቶማስ አይቶ እንዴት እኛ እርገቷን ሳናይ እንቀራለን ብለው በነሐሴ ቀኑና ሱባኤ ይገባሉ። ዘመኑ ዘመነ ዮሐንስ ነው። ያን ጊዜ ነሐሴ ረቡዕ ይብታል። ረቡዕ እስከ ረቡዕ 8 ረቡዕ እስከ ረቡዕ 15 ሐሙስ በ16 ቀን እመቤታችንን መንበር ቅዱስ ጴጥሮስን ተራዳኢ ቄስ እስጢፋኖስን ተራዳኢ ዲያቆን አድርጎ ቀድሶ ቆርቦ አቁርቧቸዋል። ወተቄረበት በእደ ወልዳ ይላል። እሷም ቆርባለች። ከዚህም በኋላ ለተጸዋ ስመኪ ወለዘገብረ ተስካረኪ እምህር ለኪ ስምሽን የጠራ ዝክርሽን ያዘከረ ቤተ መቅደስሽን ያነጸ እምርልሻለሁ ብሎ ለእመቤታችን ለተጸዋ ስመክሙ ወለዘገብረ ተስካረክሙ እምህር ለክሙ ዝክራችሁን ያዘከረ ስማችሁን የጠራ እምርላችኋለሁ ብሎ ለሐዋርያ ቃል ኪዳኑን ሰጥቷቸው ተስፋውን ነግሯቸው ሰማያ ሰማያት አርጓል። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። በእውነት ያለ ሐሰት የሰማነውን ቃል በልቡናችን ያሳድርብን። ተሰምቶ የማይጠገበውን የእመቤታችንን ውዳሴዋን በጥዑም አንደበታቸው ላሰሙን የዳግማዊ ምኒልክ መታሰቢያ መምህራንና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት ኃላፊ ለሆኑት ለሊቀ ጉባኤ ጌታሁን ደምፀ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። ለእኛም ከእመቤታችን በረከት ረድኤት ይክፈለን። ፍቅሯን በልቡናችን ምስጋናዋን በአንደበታችን ያሳድርብን። አቡነ ዘበሰማያት